ድንግል ማርያም እኔ አላባ ጊዮርጊስ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አልማዝ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት መከበታለሁ። ለምን ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ ያስፈለኝ አናብስቱን ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባሕርን አልፈራ የባሕሩ ጌታ። ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገር ከማርያም የበለጠ መመቼ። ስለዚህ አለ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቀው ቢፈጁ አንቺ እያለሽ ምን የምንሆናለን? እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽ ይሻገራለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንን ሐዘን ቆጣጥጣለን። በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታ ስለወለደች ሌላ ምን